በዓለማችን ላይ ከ50 ዓመት በላይ ከሆናቸው ሰዎች መካከል 80 በመቶ የሚሆኑት የድድ በሽታ ሰለባ ናቸው። የሚያስገርመው ግን አብዛኞቹ ይህ ችግር እንዳለባቸው እንኳ አያውቁም። ጥርሳቸው በዝምታ እየላላ፣ ድዳቸው እየሸሸና ትናንሽ የኢንፌክሽን ከረጢቶች ባክቴሪያን በቀጥታ ወደ ደም ዝውውራቸው እየለቀቁ ይገኛሉ። ነገር ግን ማንም እውነተኛውን ምክንያት አይነግራችሁም። ጥርሳችሁ እየጠፋ ያለው ስለማታጸዱት ብቻ አይደለም። ይልቁንም በሰውነታችሁ ውስጥ ያለ አንድ ነገር ጥርሳችሁን መጠበቅና መንከባከብ ስላቆመ ነው። ይህንን ለማስተካከል ግን የሚወስደው ጊዜ በጣም አጭር ነው። አሁን የምነግራችሁን ዘዴ መጠቀም ከጀመራችሁ በ48 ሰዓታት ውስጥ ድዳችሁ የመጥበቅና እብጠቱ የመቀነስ ስሜት ማሳየት ይጀምራል። ጥርስ ሲቦርሹ የሚመጣው የደም ጣዕም ይጠፋል። ቅዝቃዜ ሲነከው እንደ እሳት የሚለበልበው ህመም እየቀነሰ ይሄዳል። ለጤናማ ጥርስና ድድ የሚረዱ 5 መፍትሄዎች ይዘንላችሁ ቀርበናል። ከትንሹ እስከ ጠንካራው መፍትሄ በቅደም ተከተል አዘጋጅቼ ይላችኋለሁ። አንደኛ ደረጃ ላይ የተቀመጠው መፍትሄ የተጎዳውን የጥርስ ገጽ እስከ 46 በመቶ ድረስ መልሶ የመገንባት አቅም እንዳለው ተረጋግጧል። እስኪ ይህንን አስቡት። በአሁኑ ሰዓት በፎቶ ላይ ለመሳቅ ወይም ፈገግ ለማለት ትፈሩ ይሆናል። ወይም ደግሞ በአንድ በኩል ብቻ ነው የምታኝኩት። ወደ ጥርስ ሐኪም መሄድም እንደ ትልቅ መከራ ሊታያችሁ ይችላል። ነገር ግን የሚቀጥለው የህክምና ምርመራችሁ ሐኪሙ በውጤቱ ተገርሞ የሚደሰትበት ቢሆንስ? የሚገርመው ነገር በዚህ ዝርዝር ውስጥ ያለው ትልቁ መፍትሄ የጥርስ ሳሙና ወይም የተፈጥሮ አፍ መታጠቢያ አይደለም። ምናልባትም አሁን በአጠገባችሁ የሚገኝና ትኩረት ያልሰጣችሁት ነገር ነው። ባለፉት 30 ዓመታት የጥርስ ህክምና ዘርፍ ሲነግረን የነበረውን ሐሳብ የሚቀይር እውነታ ነግራችኋለሁ። በዚህ ቪዲዮ መጨረሻ ላይ ምንም ያህል ብትቦርሹና ብትጠነቀቁ ለምን የጥርሳችሁ ጤንነት እየተበላሸ እንደሄደ ትረዳላችሁ። ከ50 ዓመት በኋላ በሰውነታችን ውስጥ የምራቅ ምርት እስከ 40 በመቶ ይቀንሳል። ምራቅ ለጥርሳችንና ለድዳችን የማይታይ ጋሻ ነው። አሲድን ያጥባል፣ ባክቴሪያን ይዋጋል፣ እንዲሁም ተኝታችሁ እያለ በጥርስ ገጽ ላይ የሚፈጠሩ ጥቃቅን ስንጥቆችን የሚጠግኑ ማዕድናትን ያቀርባል። ምራቅ ሲጠፋ ግን ጥርሳችሁ ይራባል፣ ይሰባበራል፣ ድዳችሁም ለኢንፌክሽን ይጋለጣል። ታዲያ ምራቅ ሲቀንስ ሁሉም ነገር ይበላሻል። ጥርስ ራሱን መጠገን ያቆማል፣ ጎጂ ባክቴሪያዎችም ያለ ከልካይ ይራባሉ። ከዚህ በላይ የሚያስፈራው ደግሞ በዝምታ ጥርሳችን እንዲጠነክር የሚያደርገውን ማዕድን እንዲሟጠጥ ወይም ሳይለንት ዲሚኔራላይዜሽን የተባለው ሂደት ጥርሳችሁን ከውስጥ መብላት መጀመሩ ነው። ሐኪሞች በቀን 2 ጊዜ ጥርሳችሁን ቦርሹ ይሉ ይሆናል። ይህ ግን ምልክቱን እንጂ መንስኤውን አያክምም። ዋናው ችግር ጥርሳችሁ ራሱን የማደስና የማዕድን የመሙላት አቅሙ መዳከሙ ነው። ይህ መዳከም ግን ሊቀለበስ የሚችል ነው። በተፈጥሮ ንጥረ ነገሮች አማካኝነት ጥርሳችሁ ማዕድናትን ወደ ራሱ እንዲስብ በማድረግ ልክ እንደ አዲስ ሲሚንቶ የተሰነጠቀ ግንብን መጠገን ይቻላል። በአንድ ወር ውስጥ ብቻ የጥርስ ጥንካሬ ከ25 እስከ 40 በመቶ ሊጨምር ይችላል። ቀዝቃዛ ነገር ሲጠጡ የሚሰማችሁ ህመም ይጠፋል፣ የድድ እብጠት ይረጋጋል፣ እንዲሁም ጥርስሽ ወይም ጥርስ መነቀል አለበት የሚለው ስጋት መቅረት ይጀምራል። ነገር ግን ሁሉም የጥርስ መፍትሄዎች እኩል አይደሉም። አንዳንዶቹ እንዲያውም የጥርስን ገጽ ይበልጥ ሊያሳሱ ይችላሉ። ስለዚህ ዛሬ የዚህን ሁሉ የጥርስ ችግር 5 መፍትሄዎች ይዘንላችሁ ቀርበናል። ከአምስተኛውን ጀምር። 5ኛው መፍትሄ የቅርንፉድ ዘይትና የኮኮናት ዘይት ውህድ መጠቀም ነው። ይህ ምናልባት በየቦታው ሰምታችሁት ሊሆን ይችላል። የቅርንፉድ ዘይትን ከኮኮናት ዘይት ጋር ቀላቅላችሁ አፋችሁን ብትግሞጠሞጡ የድድ ችግራችሁ ይጠፋል ይባላል። በእርግጥ ይህ ዘዴ ለዘመናት የቆየበት የራሱ ምክንያት አለው። ቅርንፉድ ኢጁኖል የተባለ ተፈጥሯዊ የማደንዘዣና ባክቴሪያን የመከላከል አቅም ያለው ንጥረ ነገር ይዟል። ህመምን ያስታግሳል፣ እንዲሁም የተወሰኑ የላይኛው ክፍል ባክቴሪያዎችን ይገድላል። ነገር ግን ጥናቶች እንደሚያሳዩት እንዲህ አይነት ውህዶች በአፍ ውስጥ የሚገኙ ባክቴሪያዎችን የሚቀንሱት 8 በመቶ ብቻ ነው። 8 በመቶ! በአፋችን ውስጥ ከ700 በላይ የባክቴሪያ ዝርያዎች ባሉበት ሁኔታ ይህ በጣም ትንሽ ነው። በዘይት አፋችሁን መግሞጥሞጥ ልክ የአንድን ቤት መሰረት እየተናደ ውጫዊ ክፍሉን በውሃ እንደማጠብ ማለት ነው። የላይኛውን ክፍል ያጸዳል፣ ነገር ግን ኢንፌክሽን ወዳለበት ጥልቅ የድድ ክፍሎች አይደርስም። እንዲሁም ጥርሳችሁ ማዕድናትን እንዲያገኝ ወይም የምራቃችሁ ይዘት እንዲስተካከል አያደርግም። የኮኮናት ዘይትም ቢሆን በሳይንሳዊ መንገድ የተረጋገጠ ትልቅ ውጤት የለውም። አብዛኞቹ ጥናቶች ጥቂት ሰዎችን ብቻ ያሳተፉና አስተማማኝ ያልሆኑ ናቸው። ከ60 ዓመት በላይ የሆናቸው አብዛኞቹ ሰዎች ግን ከ5 ደቂቃ በኋላ መንጋጋቸው ይዝላል። በተጨማሪም የቅርንፉድ ዘይትን ብቻውን ካበዛችሁት ለስላሳ የድድ ክፍሎችን ሊያቃጥልና ጉዳቱን ሊያባብሰው ይችላል። ይህንን ዘዴ መሞከር ከፈለጋችሁ በአንድ ትልቅ የሾርባ ማንኪያ የኮኮናት ዘይት ላይ 1 ጠብታ የቅርንፉድ ዘይት ብቻ ጨምሩ። የቅርንፉድ ዘይትን በቀጥታ ድዳችሁ ላይ በፍጹም እንዳትቀቡት፣ በቀስታ መግሞጥሞጥ ብቻ ነው። ነገር ግን ያን ያህል ተአምራዊ ለውጥ አትጠብቁ።
ይህ ዘዴ ያለውን ሁኔታ ከመጠበቅ ባለፈ ለውጥ ላይ ያመጣላችሁ ይችላል። ስለዚህ ከ10.2 ብቻ እንሰጠዋለን። ወደ አራተኛው መፍትሄ ስናልፍ ከአምስተኛው ዘዴ እጅግ የተሻለ ነው። ለብ ያለ የጨው ውሃና የእርድ ውህድ መጠቀም። ይህ ብዙ ሰው የማይናገረው ግን እጅግ ፈዋሽ የሆነ ዘዴ ነው። እርድ ኩርኩሚን የተባለ የሰውነት መቆጣትንና እብጠትን የሚከላከል ተፈጥሯዊ ንጥረ ነገር ይዟል። ድዳችሁ ሲቆጣ ያብጣል፣ ይደማል፣ እንዲሁም ከጥርስ ላይ በመሸሽ ባክቴሪያዎች የሚሸሸጉበትን ክፍተት ይፈጥራል። ይህ እብጠት ሲቀንስ ግን ድዱ በራሱ ጊዜ እየጠበቀ ይሄዳል። ጥናቶች እንደሚያሳዩት በእርድ ላይ የተመሰረቱ የአፍ መታጠቢያዎች የድድ መቆጣትን እስከ 32 በመቶ ይቀንሳሉ። ለብ ያለ የጨው ውሃ ደግሞ ባክቴሪያዎች የማይችሉትን አካባቢ በመፍጠር ይገላቸዋል። እነዚህን አንድ ላይ ሲጠቀሙ ባክቴሪያን እየገደሉ ድድንም ያረጋጋሉ። ውጤቱም ፈጣን ይሆናል። አብዛኛው ሰው ከ3 እስከ 5 ቀናት ውስጥ የድድ መድማት መቀነሱን፣ በአንድ ሳምንት ውስጥ ደግሞ ሲመገቡ የሚሰማ ህመም መጥፋቱን ይናገራሉ። አዘገጃጀቱ እንዴት ነው ካላችሁኝ፣ አንድ ኩባያ ለብ ያለ ውሃ፣ ግማሽ የሻይ ማንኪያ ጨውና ሩብ የሻይ ማንኪያ የእርድ ዱቄት አድርጋችሁ መቀላቀል። ለ45 ሰከንድ ያህል ተግሞጥሙጣችሁ ትፉት። በቀን 2 ጊዜ ጠዋትና ማታ ብታደርጉት አነስተኛ ወጪ የሚጠይቅና ውጤታማ መፍትሄ ይሆንላችኋል። ነገር ግን የደም ማቅጠኛ መድኃኒት ለምሳሌ ዋርፋሪን የምትወስዱ ከሆነ አስቀድማችሁ ሐኪም አማክሩ። ለዚህ ዘዴ ከ10.8 እንሰጠዋለን፣ ምክንያቱም ኃይለኛ፣ ርካሽና ፈጣን ስለሆነ። ሶስተኛው መፍትሄ ደግሞ አረንጓዴ ሻይ እና ጥሬ ማር መጠቀም ነው። ይህ ዘዴ ብዙዎችን ሊያስገርም ይችላል። አረንጓዴ ሻይ ካቲቼን የተባሉ ንጥረ ነገሮችን የያዘ ሲሆን በተለይም ኢጂሲጂ የተባለው ውህድ ባክቴሪያዎች ከጥርስ ጋር ተጣብቀው እንዳይቆዩ ያደርጋቸዋል። ባክቴሪያዎቹ በጥርስ ገጽ ላይ መቆም ስለማይችሉ በምራቃችን በቀላሉ ታጥበው እንዲወገዱ ያደርጋል። ከዚህ ጋር ጥሬ ማር ስንጨምር ውጤቱ ይበልጥ ይጨምራል። ጥሬ ማር ባክቴሪያን የሚገድል ተፈጥሯዊ ኃይል ስላለው ለአፍ ጤንነት እጅግ ጠቃሚ ነው። ጥናቶች እንደሚያሳዩት የአረንጓዴ ሻይና የማር ውህድ የጥርስን ዝገት ወይም ፕላክ በ37 በመቶ ይቀንሳል። እንዲሁም ድድ ከጥርስ ጋር ጠንክሮ እንዲያያዝ ይረዳል። ይህን ዘዴ የጃፓን መነኮሳት ለዘመናት ሲጠቀሙበት ቆይተዋል። አዘገጃጀቱ ደግሞ አንድ ኩባያ አረንጓዴ ሻይ አፍልታችሁ ለብ እስከሚል ጠብቁ። ምክንያቱም ሙቅ ውሃ ንጥረ ነገሩን እንዳያጠፋው ለብ ማለት ብቻ ነው ያለበት። አንድ የሻይ ማንኪያ ጥሬ ማር ጨምራችሁ ለ30 ሰከንድ ያህል አፋችሁ ውስጥ አድርጋችሁ ተግሞጥሞጡበት። ከምግብ በኋላ በቀን 2 ጊዜ ለ6 ሳምንታት ብትጠቀሙት የሚታይ ለውጥ ታገኛላችሁ። ለዚህ ዘዴ ከ10.8.5 እንሰጠዋለን፣ ምክንያቱም እጅግ ውጤታማና አስተማማኝ ስለሆነ። ወደ ሁለተኛው መፍትሄ ስናልፍ ናኖ ሃይድሮክሲፓታይት የተባለ የጥርስ መፋቂያ ቅባት ነው። ይህ ንጥረ ነገር በዓለማችን ላይ ጥርስን ለመጠገን ከሚረዱ ውህዶች ሁሉ ተወዳዳሪ የሌለው ቢሆንም ብዙ ሰው ሰምቶት አያውቅም። የጥርስ ገጻችን 97 በመቶ የሚሆነው የተገነባው ከዚሁ ንጥረ ነገር ነው። ስለዚህ በዚህ ቅባት ጥርሳችሁን ስትቦርሹ ባዕድ ኬሚካል እየቀባችሁ ሳይሆን ጥርሳችሁ ራሱን እንዲጠግን ትክክለኛውን የግንባታ ዕቃ እየሰጣችሁት ነው ማለት ነው። ጥናቶች እንደሚያሳዩት ይህ ቅባት የጥርስን ጥንካሬ በ8 ሳምንታት ውስጥ እስከ 42 በመቶ ይጨምራል። ከሌሎች የጥርስ ሳሙናዎች በተለየ ምንም አይነት መርዛማነት የሌለውና ለሕፃናትም ቢሆን ፍጹም ደህንነቱ የተጠበቀ ነው። ከፍተኛ ውጤት ለማግኘት ቢያንስ 10 በመቶ የናኖ ይዘት ያለው ቅባት በመምረጥ ለ2 ደቂቃ ያህል በጥንቃቄ ቦርሹ። ዋናውና ወሳኙ ነጥብ ግን ከተቦረሸ በኋላ አፍን በውሃ ለመታጠብ ነው። ትርፍ የሆነውን ቅባት መትፋት ትችላላችሁ፣ ወዲያውኑ ግን አትታጠቡት። ምክንያቱም ጥርሳችሁ ላይ የቀረው ቀጭን ሽፋን ከጥርሱ ጋር እንዲጣበቅ ለ30 ደቂቃ ያህል ተውት። በ2 ሳምንታት ውስጥ ቅዝቃዜና ሙቀት ሲነካው የሚሰማችሁ ህመም በከፍተኛ ሁኔታ ይቀንሳል። በአንድ ወር ውስጥ ደግሞ ጥርሳችሁ ይበልጥ ለስላሳና ጥቅጥቅ ያለ ይሆናል። ይህ ዘዴ አንደኛ ደረጃ ላይ ያልተቀመጠው ዋጋው ትንሽ ውድ ስለሚሆንና በቀላሉ በየሱቁ ስለማይገኝ ብቻ ነው። ሆኖም ግን የጥርስ ሐኪሞች በሺዎች የሚቆጠር ብር ከሚያስከፍሉባችሁ ህክምናዎች በተሻለ ጥርስን የመጠገን አቅም አለው። ለዚህ ዘዴ ከ10.9 እንሰጠዋለን፣ ምክንያቱም እጅግ ኃይለኛና ውጤታማ ስለሆነ። አንደኛውና ዋነኛው መፍትሄ የቪታሚን ዲ3 ኬቱና ማግኒዥየም ጥምረት ነው። ይህ የሚቀባ ወይም አፍን የሚግሞጠመጡበት ፈሳሽ አይደለም። ይልቁንም በሰውነታችሁ ውስጥ ገብቶ ጥርሳችሁና ድዳችሁ ከውስጥ ወደ ውጭ ራሳቸውን እንዲገነቡ የሚያደርግ እጅግ ኃይለኛ መፍትሄ ነው። ጥርሶቻችን ዝም ብለው በመንጋጋችን ላይ የተቀመጡ ድንጋዮች አይደሉም። በውስጣቸው ጥቃቅን የፈሳሽ ዝውውር ያለባቸው ሕያው አካላት ናቸው። ይህ ዝውውር በትክክል ሲሰራ ጥርሳችሁ በየቀኑ ራሱን ይጠግናል። ሲቆም ግን ምንም ያህል ብትቦርሹ መበስበሱ አይቀርም። ቫይታሚን ዲ3 ካልሲየምን ወደ ደም ውስጥ ያስገባል። ቪታሚን ኬቱ ደግሞ እንደ ትራፊክ ፖሊስ ሆኖ ያንን ካልሲየም ወደ ጥርስና ወደ አጥንት ይመራዋል። ማግኒዥየም ደግሞ ቪታሚን ዲ3ን ወደ ስራ እንዲገባ ይረዳዋል።
እነዚህ ሶስቱ ሲጣመሩ ጥርስን የማደስ አቅማቸው እጅግ ከፍተኛ ይሆናል። የጥርስ ጥንካሬ ይጨምራል፣ ድድም ይጠብቃል። ጥናቶች እንደሚያሳዩት ይህንን ጥምረት ለ3 ወራት የተጠቀሙ ሰዎች የጥርስ ጥንካሬያቸው በ48 በመቶ ጨምሯል። የድድ ክፍተታቸውም በ35 በመቶ ቀንሷል። በቀን 4000 አዩ ቪታሚን ዲ3፣ 200 ማይክሮግራም ኬቱ እና 400 ሚሊግራም ማግኒዥየም ብትወስዱ ይመከራል። እነዚህን ነገሮች ቅባት ካለው ምግብ ጋር መውሰድ አለባችሁ። ለምሳሌ እንቁላል፣ ቅቤ፣ አቮካዶ ወይም የወይራ ዘይት ከመሳሰሉ ምግቦች ጋር። አለበለዚያ ሰውነታችሁ አይመጣውም። በቀን በትንሽ ወጪ ጥርሳችሁን ከውስጥ ማደስ ትችላላችሁ። ይህ ዘዴ ከ10 ነጥብ 10 እንሰጠዋለን፣ ምክንያቱም እጅግ ውጤታማና በሳይንስ የተረጋገጠ በመሆኑ ነው። ሁሉንም መፍትሄዎች እንዴት አቀናጅተን እንጠቀም ለሚለው ጠዋት በቁርስ ወቅት ዲ3 ኬቱና ማግኒዥየምን መውሰድ መሰረታዊ ተግባራችሁ ይሁን። ከሰዓት በኋላ ደግሞ በጨው ውሃና እርድ ወይም በአረንጓዴ ሻይና ማር መግሞጥሞጥን ጨምሩበት። ለተሻለ ውጤት ደግሞ በሳምንት 3 ወይም 4 ጊዜ በናኖ ሃይድሮክሲፓታይት ቅባት ቦርሹ። በ3 ቀናት ውስጥ ድድ መድማት ያቆማል። በአንድ ወር ውስጥ ደግሞ ድዳችሁ ሲጠብቅና ጥርሳችሁ ሲጠነክር ታያላችሁ። እነዚህን ነገሮች በአካባቢያችሁ ባሉ መድኃኒት ቤቶች ማግኘት ትችላላችሁ። ዋናው ሚስጥር ግን አለማቋረጥ ነው። ጥቂት ቀናት ብቻ ተጠቅሞ ለውጥ አይጠበቅም። ጥርስን እንደ መቦረሽ የዘወትር ልማድ ሊሆን ይገባል። ይህ ዘዴ በሺዎች የሚቆጠር ብር ከሚያስወጣና መንስኤውን ከማያክም የሕክምና ሂደት እጅግ ይሻላል። ለዘመናት እርጅና ከመጣ ጥርስ መርገፉ አይቀርም ተብለን ተነግሮናል። ይህ ግን ውሸት ነው። ጥርሳችሁ ራሱን እንዲጠግን የሚያስፈልጉትን ንጥረ ነገሮች ብቻ ስጡት። ስለዚህ በመጨረሻም ይህንን ቻሌንጅ ልስጣችሁ። ለ30 ቀናት ብቻ ይህንን የቪታሚን ጥምረት ወስዳችሁ ለውጡን ተመልከቱ። የድድ መድማት ሲቆም፣ ቅዝቃዜ ሲነካው የሚሰማችሁ ህመም ሲጠፋና በልበ ሙሉነት መሳቅ ስትጀምሩ ልዩነቱ ይገባችኋል። ጥርሳችሁ ለዚህ ውለታችሁን ይከፍላል። ነገ ጠዋት ጀምሩት። ጥርሳችሁም ሆነ ፈገግታችሁ ያመሰግናችኋል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ያድርጉ። ጤና ይስጣችሁ። ቻው።